የለውም ማለት ለነገሩ ሰው ጠፍቷል። ሴት ልጅ ብቻዋን ስትሆን ታሳዝናለች። ወንድ ልጅ ደግሞ አንጀቱ አይችልም፣ በተለይ ለሴት። እዚህ ጋር ብቻዋን ሴት ትታያለች። ያውም ሁለት የሚያማምሩ። በእርግጥ ወንድ ጠፍቷል አይደል? አሁንማ የሚወለደው ሁላ ሴት ሆኗል። እና ምን ይፈጠር? ሴት ከሆናችሁ ብቻ ነው እንዴ? ሌላ ነገር ብትሆኑ ምን ሊወጣል ነበር? የኔ እናት እንዲህ የሚያበሳጭሽ ምንድን ነው? ባላውቀውም እኔን ይቅጠመኝ። ያው አሳቢ ትመስላላችሁ። ምድር አስመሳይ። አስመሳይ መች ይገልጻችኋል? ታዲያ ዛሬ እንዳይመስልሽ ከዘፍጥረት ጀምሮ አዳም ፍሬውን ቅርጥፍ አድርጎ ከበላ በኋላ በሔዋን ያሳብባል። እሷ በላይ ነው ከሚል ምን አለበት እንደው ምን አለበት? ታላቋ ነው። ይሄንንማ መብላት የለብንም ቢላት እውነቱን በዚህ ሐሳብ እኔ መስማማለሁ። እባክሽ የሚፈልጉትን እስከሚያገኙ ነው። ለማንኛውም ዛሬም ቁልፍሽ ላይ ከቆለፍሽበት እኔ ያለው ከፍልሻለሁ። ያኔ እንደዛ እየጮክ እንዲህ ያደርጋለሁ እንዲህ ፈጥራለሁ ስትል ነበር ይመጣል እንዴ? አሁን በተኛንበት አገሩን ሸጡ ነው እንደምንጠብቀው እንዴ? ሰው ወጥቶ መግባት አልቻለም። ወር ሙሉ ሰርተን ጠብቀው የደሞዝ ቀን ይዘርፉናል። ወር ሙሉ ሰርተን ውጣና ያቸው። አሁንም ወጥተህ ብታያቸው እየዘረሙ እዚህ ውጣና ያቸው። የት እንደማውቀው ግራ ገብቶኝ ነበር። እኔማ ናቲ ስላበሳጨኝ ምንም ማስተዋል አልቻልኩም። ቀላል ያለ ልጅ ይመስላል። መጀመሪያ እንዲህ ናቸው፣ ከዛ ቀስ በቀስ ይቀየራሉ። ተቀየረ ተለወጠኛ ምን አገባን? ምን እያሰብሽ ነው? የእህቴ ሚር ነው ያሳሰበኝ። ብላት ብሰራት እንበልች አብረን ብሸኛት ደስ ይለኝ ነበር። እኔም በጣም ደስ ይለኝ ነበር። ማዘርጋ መሄድ ስላለብኝ እኮ በጊዜ ከተመለስኩ አብረን እንሄዳለን። እሷ ግን ጠፋች። የዞሮች እየተሰናበተች ነው። እዛ ስራ ቆንጆ ነላችሁ። እንኳን እዛ እዚህ እንኳን የሚተርፋቸውን የሚሻጠው አሪፍ ሆኖልኛል። አዎ ስራ ማለት ለአንድ ሀገር እድገት ብልጽግና የድህነት ተራራን መናጃ። ዛሬ ማታ እንዳልነው ዛሬ ማታማ አልችልም። አንድ ዘመናዊ አሰራር መጥቷል ብለውኛል። ስምንት አስመዘግብና ራሳቸው ተራርጦ ያስመዘግበዋል የሚባል ቦታ ነግረውኛል። ስለዚህ እዛ ሂጄ መዘገባለሁ። ተመዝገብ። ደሃ እንደው ፈርዶበት ይጓጓል። ከደሃ ማያልቀው ነገሩ ቢኖር ጉጉቱ ብቻ ነው። እኔስ ተገላግያለሁ። በሰላም ግባ እንኳን በደህና መጣህ ምለው ዘመድ የለኝ። የኔ ዘመዶች ሀገሩን ለዋሊያና ለቀይ ቀበሮ ትተን የትም አንሄድም፣ ከትብታችን ጋር ሞት ነው የሚለየን ብለው ከሀገራችን ፍክች አይሉ። አንተስ ተገላግለሃል። አንዴ ሳናግራት መከተል ጀመረች።
አዲስ ነገር ካለ ደውል። በዚህ ሰዓት ምን ትሰሪያለሽ? ነው ሻንጣ ምናምን ትሸከያለሽ? እህቴ ልሸኛ መጥቼ ነው። ሸኝሻት? አዎ። ሲሰነባበቱ ለቅሶ ምናምን ቀራል። ለነገሩ በሳምንት 3 እየሄዱ እንባው እስከየት ይመጣል ብለሽ እዚህ እንደገባ ተፈትሼ አገላብጠው ፈትሸው ውስጥ የሚቀር ብረት አለ መሰለኝ። ማሽኑ ዝም ብሎ ይጮሃል እና አንዱ ፈታሽ ምን በልተን የመጣው አለኝ። እኔ ደግሞ በየዋህነት ስኳር ድንች አሉት። ስኳሩን ተወውና ድንቹ በደንብ አልተቀቀለም፣ ብረት ሆኖ እሱ ነው የሚጮኸው ሆድ ውስጥ አለኝ። ከዛማ ለማንም ስጋት እንዳልሆንኩ ሲያረጋግጡ አስገቡ። ልትሄድ እንዳልሆነ እርግጠኛ ነኝ። ለምን መተህ ነው? አመጣጤ እንኳን የግል ፕሌን ለመከራየት ነበርና አንድ ነው ያላቸው መሰለኝ ወጥቷል አሉ። እንዴት እንደተናደድኩኝ አትጠይቂ። አልጠይቅም። ኮስ ብቻሽን ግን በዚህ ሰዓት ጥሩ ነው? መኪና ስለያዝኩ ችግር የለውም። ነው ጥሩ። ይበርዳል። ጊዜው ነው እንግዲህ ምን ታደርጊያለሽ? ናግባ ልሸኝ። በሀገራችን ባህል ወንድ ነው የሚሸኘው። በአንቺ መኪናም ቢሆን እኔ ቤትሽ ድረስ እሸኝሻለሁ። እሺ ናግባ። ተደረገ አምጥቶ ተዟደገ የትብብራን ነው ድግሱ ኩራት ሲቀር ከነጭሱ ሳይንስ ደረሰ እና ብቻ ነው የሚያምንም ከተከታተለው ስራ መድኃኒት እና ብቻ ነው የሚያምንም ከተከታተለው ስራ ምንድን ነው? ምንም አልሰራም። ምንም ስራ ትሰራ? እየተማርክ ነው? አልማርም። ሚስት አለ? ለወንድ ልጅ የማይጠየቅ ጥያቄ። ታዲያ ምን አለ? ህይወት አለኝ፣ ተስፋ። እነዚህም ባጣና ቢጎልብኝ ያው ይጠቅመኛል ብዬ ያስቀመጥኩት ያው እንደ ዮብም ባይሆን የሚገርም ትዕግስት አለ። ዋው በጣም ብዙ ነገር አለ። አይሰለች ይችላል ብዬ ነው እንጂ ያለኝን ነገር ዝርዝር ያልጨርስኩ። በእናትህ ቤት ላድርስ። መኪናሽ እኛ መንደር ከገባ ካልተፈታታ ያወጣል። ደግሞ ስቆፍር ከማደር በእግሬ ቤት ይሻላል። በጨለማ መድረስ ብዙዎች እንዳይሞቱ። ማጅራት እኮ የመምታት ሱስ ኖሮባቸው አይደለም። ያው ያለውና የሌለው የሚል ፈሊጥ አላቸው። እኔንማ ገና ሲያዩኝ እንዳይዘርፈን ብሎ ይጠብቃል። እየቀለድኩ አይደለም። አጎቴን ደብቆት ብዙ ቀን ሆስፒታል ተኝቷል። አጎትሽ ምን ይዘናል? ኧረ ምንም አልያዘም። የወሰዱበት ግን ገንዘብ፣ ሞባይልና አንገት ወርቅ። ካረንትና ግራሙን እንዳት ነው። ይሄ እኮ መደብደብ ሲያንሰው ነው። ሰው ለአንገቱ መታነቂያ ገመድ አጥቷል፣ እሱ ጭራሽ ወርቅ። አየሽ፣ ይሄ ብሶት የወለደው ድብደባ ይባላል።